እንኳን ደህና ቆየኝ። እኔ እኮ ትራክ ያሻሻትኩ አስመሰሉ። ለምን ሲጋደሉ አይውልም ከሷ ጋር ገብተዋል። እኔ ግራ የሚገባኝ ዮኒና ተሙነ ከገዛች በኋላ አይደል እንዴ እኔ ጋር የመጣሽ? እኔ አሮ አንደርስታንድ እኔን አማክራ የገዛች መስላ ነው የምትመጣው። ከፍራውል ጋር ስትጋደይ ስትባየው አይመለከተኝ። የኔን ስም ግን አስሬ ዮኒ ማኛ ማረግ ይችላል እያልሽ ተሙ ማረግ ይችላል የሚለውን ስም አንሺ። የገዛሹ ከኔ አይደለም። ከገዛሽ በኋላ ነው እኔ ጋር የመጣሽው። ከገዛሽ በኋላ ነው እኔ ጋር የመጣሽው። ከገዛሽ በኋላ ነው ተሙ ጋር የመጣሽው። ምን ማድረግ ነው የምችለው? እስቲ ንገር። የምችለውን አድርጊያለሁ። ኦኬ ዮኒ ማኛ ምን ይፍጠርልሽ? እስቲ ንገር። ከኔ ጋር ለምንድን ነው የምታገናኝ? ዮኒ የሚያበሳጭ አይደለም። ያበሳጫል እንጂ ሺ ጊዜ ዮኒ ማኛ ማድረግ ይችል ነበር የምትይው። እኔ ምን ማድረግ ነው የምችለው በሰው ገንዘብ? ቆይ እሺ አንዴ ልናገር። እኔ አንተ ማድረግ የምችለው ምን ነበር ታውቃለህ? አንተ ጋር ስመጣ ሚዲያ ከሰዎች ጋር ሲጣላው ሊዘክ ትመጣ ነበር። ያንን ተጠቅመህ ወደ ሚዲያ ሰው ወደ ህዝብ እንድታመጣኝም ጭምር ነበር የመጣው። አንተ ግን በሰዓቱ በጣም ታመናጭቀኝ ነበር። አንቺ መረጃ ኖ እንደፈለግሽ አታውሪ። ና ቆይ ዳስ ሪያሊቲ ኖ እንደፈለግሽ አታውሪ። መረጃውን አምጪ። ዮኒ ማኛ ወደ ህዝብ አውጣኝና ላናገር ብለሻል አላልሽ? አላልሽ እንዴ? አንተ ጋር ስመጣ አንተ እኮ ሰዎች ጋር ሲጣላ ራሱ ወደ ሚዲያ ልታስታርቀው የምታመጣው ሰውዬ ነህ። እኔን ብሎክ አላረከኝም። ሰድበሽ ነው አንቺ ብላስሽ። ማንን ያልሰደብሽው? ይኸውልህ የሰደብኩህ በውስጥ ነው። አላቀልሽም አልከኝ በሰዓቱ። አላቀልሽም ኦፍ ኮርስ ከኔ ያልገዛሽ መጀመሪያ ለምን ይኸውልህ ይሄ ሰውዬ አጭበርባሪ ነው 100,000 ሰተሽው ብለኸኝ በጣም እኔን አበረታታኝ። መጨረሻ ደግሞ ስትቀየርብኝ ምንድነው የምታመናጭቀኝ አልኩት። የመጣሁት እኮ እንድትረዳኝ ነው። ለምንድነው ዲስሪስፔክት የምታረገኝ? ለምን ተዋሸ? ንግግርሽ የትም ቦታ ብትሄድ አንቺ ከሰው ተስማምተሽ ታወሪያለሽ እንዴ? ብትምር ዮኒ ይልቁንስ እውነቱን ብታወራ እኔ ጋር ትምጪ። አሁንም ምን ካየው ጉዳይ ከፍራው ጋር ስትጋደይ ዋይ የኔን ስም ተይ ነው ይዘመታል። በውስጥ የተነገረ ለምን የሱን ደበክለት? ምን ነው ብለብክለት? አንድ ጊዜ ስሚ። ቆይ ተምር አንድ ጊዜ ስሚ። አሁን አንቺ መስመር ያዘውን ጉዳይ ወደ ኋላ ተመልሰሽ አፈር ከድሜ አታብይ። እኔ አልመልስም ግን ዮኒ ስሚ አንድ ጊዜ ስሚ። አሁን አንቺ አይጠቅምሽም። እኔን እየጠራሽ ነው ወይስ አንቺ ከዮኒ ማኛ ጋር መመላለስ ምንድን ነው ከኔ ጋር ያለሽ ጉዳይ? ለምን አብራችሁ ገደላት ገቡ? ምን አገባኝ? ምን አገባኝ? እኔ የገዛሽው ከሱ አብረሽውን ሲው ከሱ ከተገዛ በኋላ ራሷ ጣጣዋን ከጨረሰች በኋላ እኔ ጋር መጣች፣ ተሙ ጋር መጣች። አሁንም የምትለው ተሙና ዮኒ ማኛ ምን ያደርጋሉ? ማስቆም ይችሉን። ምኑን ነው ማስቆምሽ? ምኑን አማክረችኛል እንዴ? ያልሆነውን ነገር እኔ ጋር መለጠፍሽ ምን አመጣው? 70 ሳንቲም ከኛ ጋር ተገናኝቷል እንዴ? ጉዳይ ከሱ ጋር ነው ያለሽ ጉዳይ። ያጭበረበረኝ እሱ ነው፣ እንዲያረገኝ እሱ ነው፣ ምን ያረገኝ እሱ ነው ብለሽ መናገር ትችያለሽ። እኔንም ተሙንም እየመጣሽ ግን ስማችንን ስትጠሪ አንቺ በሌለሽበት ባልተገዛዛሽበት አብረሽ ባልሆንሽበት ስሚ ሲጠራ እንዴት ነው የማይሰማሽ? ጭንቅላት የለሽም እንዴ? ግን ድምጼን ማሰማት አትችልም ነበር አንተ? በምንድን ነው ማሰማት? ሚዲያውን ተጠቅመክ ሰሎች ነው ማሰማት። አማክረሽም ቢሆን አየሽ። ቆይ አንዴ ሄዶ ያንዴ ቆይ ያንቺን ጉዳይ ሀገራዊ ጉዳይ አይደለም። እስና እኔ በዛ ሰዓት የማወራው ሀገራዊ ጉዳይ ነው። የግለሰብ ጉዳይ ከሆነ 2 ሰዎች ነው የሚመጡት፣ አንድ ሰው አይደለም። እኔ ዮኒ ማኛ ከፍራውል ጋር ልምጣና ልወያይ ብሬ ተበልቷል አላልሽም፣ በፍጹም አላልሽም። እዚህም እንደምትሰሙት ዮኒ ማኛ ማስመለስ ብሬን ይችል ነበር፣ ዮኒ ማኛ እንዲማረግ ይችል ነበር፣ ተሙ እንዲማረግ ይችል ነበር እያለች አወራች እንጂ ሚዲያ ላይ አውጡኝ ስላቸው እምቢ ያሉኝ አላለችም። ድገሚና ተናገሪ ብለሻል። ብለሽ ቢሆን ኦኬ ነይና አንተም ናና ይውጣላል። እምቢ ያሉኝ አላልኩም። ይሄን ነገር እና ዮኒ ማኛ ወደ ሚዲያ ይዘውት እንዴ እሱን ራሱ ለምን ሳትጠይቅኝ እንዴት ነው የማወጣው? ቆይ ዮኒ አፋፌን አትበል መልሽኝ። እሺ ይሄን መልሽና ታውሪያለሽ። ሳትጠይቅኝ ሚዲያ ላይ እንውጣ ብለሻል። በዛ ሰዓት አንድ ጊዜ አሁን እኮ ይሄ የማይጠቅም ነገር ነው። አንቺ ዮኒ ለምንድን ነው እንደዚህ ታውቃለህ? ለምን እንዳድበሰበስክ ራስ አንድ ጊዜ ቆይ ተምር። አሁን አንቺ እኔ ተበድዬ እኮ ተሳድበህ እኮ ነው ይዘጋው። አንድ ጊዜ ቆይ ተምር። ያንቺ ምላስሽ እንኳን ማሰደብ አይደለም። ተምር አንድ ፊልም ሰው ይኖራል። ጌታ ምስክር አይደለም። እኔን አትሄድ። እኔ ልናገር። ዮኒ እየተናገረ ነው አይደል? አሁን ጊዜ ቆይ የሚታርግ እስቲ ጠይቅልኝ። አንተ እኔን አልገባትም። ቆይ አንቺ ሚታርጊ አንቺ ሚታርጊ ምንድን ነው የምታደርጊው? ሚታርጊ
ምንም የምታውቂው ነገር የለም አንቺ። ቆይ ቴዲ ብራዘር እኔ ለማንኛው አንድ ነገር ልንገረው ማግኘት ያን ነገር ሰው አንተ ጋር ኬዝ ይዞ ሲመጣ ለምን ይዞ እንደሚመጣ ማንም ሰው ያውቀዋል። ለምን ካልከኝ ሜዳ ላይ ተጽዕኖ እንዳለ ሰው አምኖ ነው የሚመጣው። ሌላ ምንም ታሪክ የለውም። እያንዳንዱ ብዙ ነገሮች ኢንቮልቭ አድርገሃል። አሁን እቺ ልጅ ይኸውልህ እንዳልከው ምትሳደብ ምናምን ያለው ይሄ ሪያሊቲ እናውቀዋለን፣ ያየናት ባክግራውንዷ ነው። ግን አንተ ጋር ስትመጣ ኦልሬዲ አይደለም የመጣ ሰው ያልመጣ ሰው ራሱ አሁን እየተሰራ ነው። ሰው እንዳይበላ ገንዘብ ተብሎ ኢንቮልቭ እየተደረገ ግን ዋና መምጫዋ ዮኒ የሀፍቱ ፖይንት መያዝ ያለብህ አንተ ጋር መጫዋ ሶሻል ሚዲያው ላይ አሁን ቴዲ ጋር ለመጣ መሰለህ ሶሻል ሚዲያ ላይ ተጽዕኖ ስላለ ነው ስለምታደርጉ ነው ሰው የሚመጣው ማለት ነው። ስለዚህ አመጣጧ ያህ ነው እና አንተ ጋር የጠበቀችው ሁኔታና ከዛ አንተ ሄድክበትን መንገድ በቃ ሪያሊቲ ሆኖ ስላላገኘችው ነው ሌላ አንተ ውስጥ የገባችው። ግን ዋና ፖይንት መምጫዋ ለመሰለ የመጣችው ስለ ትራኩ ቢዝነስ አንተና ማክራ ምናምን አይደለም። ኦሬዲ ሀፕን አደጋ ስላጋጠማት ያ አደጋ ደግሞ እንደ ሚዲያ ተጽዕኖ መፍጠር ገብቷል። ያ ነገር ሄልፕ እንድታረጋት ነው የመጣችው። እኔ ደግሞ ልዘግብ ማሪ በዛ የነበረው እኔ ደግሞ ልንገርህ ምን ሆነ መጣች እንደዚህ ሆኛለሁ። ከዛ ደወልኩለት መጣች አይደለ ጉዳዩ ከፍራውል ጋር ደወል ሄ ፍራውል ቴምር የምትባል ልጅ እንደዚህ ብላለች። ገንዘቤን 100,000 ሰጥቼው ሌላ 40 ምናምን ሺህ ነው ወደ 50 ሺህ 40 ምናምን ሺህ 40 ሺህ ይቀራል 43,000 አካባቢ መሰለኝ ማልሳሳት 43,000 ይቀራል። ትራኩን ግን ስራ አሰራልሻለሁ ብሎ ምን አለኝ እስካሁን ትራኬ ምንም የሰራው ነገር የለም አለች። ከዛ ደወልኩ ኤፍራውል እንደዚህ ብር ገዝታለች ያለችው ኢትዮጵያ ነው ሎን ስለዚህ ይሄ ነገር እንዴት ይሁን ስለው እንዴ የቀረ ብር እኮ አለ አለ የቀረ 40 ምናምን ሺህ ብር አለ አልከፈለችኝም። ሰዓት ከፍል ኢቭን ስራ ቢጀምር ትራኩ ብሩ መሰጠት ያለበት ለኔ ነው። ከዛ በኋላ ምን መሆን ይችላል ለሷ መሆን ይችላል አለ። ከዛ ስንነጋገር በአሁን ሰዓት የኮቪድ ሰዓት ስለነበረ በጣም የትራክ ቢዝነስ አሪፍ ነው። በዚህ ሰዓት እስከ 60 ሺህ ብር ይሰራል ሲለኝ እንዴ 60 ሺህማ በጣም ብዙ ነው ኢምፖሲብል አልኩት። አረ በጣም ነው የሚሰራው። እሺ በ50 ሺህ ብር ይሁንና በቃ እሷ ሰርቶ ይክፈል ከዛ በኋላ ከሷ ጋር ያለውን ነገር ጨርሱ ተባለ። እሺ አለች። ይሄው ጌታ ምስክሬ ነው ማለት እሺ ተባባሉ። ከዛ ትራኩን ተጨባበጡ ቪዲዮ ሰሩ ምን አሉ ሄደች ዘና አለቀ። የሆነ ጊዜ ላይ ከነከናትና ሰዎች ስታማክር ነው መሰለኝ ከነከናትና ስለዚህ ትራክ መውቀት ጀመረች ማለት ነው። ራሳቸው የጀመሩት ራሳቸው አረጉት ነው። እኔ ለማድረግ የፈለኩት ላስታርቃቸው። አንድም ቀን ጠይቃት ማሪ እኔን ስለማትሰማኝ አንድም ቀን መጣ ዮኒ እኔና ፍራውልን ፊት ለፊት አውጣና አነጋግረናል አለች። አነጋግረን በውስጥ አናግሬያቸው ትሪው የሆኛ አውርቻለሁ አምጣና አሁን ቴዲ ጋር አናግረኝ ያለችው አይደል ይሄው ሐቁን ይው ቴዲ ጋር መጣች። ቴዲ እኔና ማንን አገናኘን ፍራውልን አገናኘን እናውራለን አላለችኝ። ሚዲያ ላይ አውጥተ እንነጋገር በዚህ ጉዳይ ህዝቡ ይፍረደን አላለችም። አሁን መጣ ግን ሺህ ጊዜ ስሜን የምታረው እኔ የፈረደበት ለምን ጓደኛ ሆናል ከሱ ጋር አልጣላ ከአንቺ ጋር ከማንም ጋር ከዓለም ጋር ቢጣላ እኔን እስካላስቀየመኝ I don't care አላስቀየመኝ ከኔ ጋር ጸብ የለው። ሀቅ ካለው መጥቶ ይናገር እዚህ ጋር መጥቶ አይ እንደዚህ ነው እንደዚህ ነው ይበልሽ። አንቺም ሀቅሽን ተናገሪ። በግድ ከአንቺ ስለተጣላ ከኔ ይጣላ እንዴ? ማሪ ከአንቺ ጋር ቢጣላ ከኔ ጋር መጣላት አለበት? ቴዲ ቢጣላ ከኔ ጋር መጣላ ምን አገባኝ? እናንተ ተጣሉ እናንተ ተጋደሉ አይመለከተኝ። ስለዚህ አሁንም እያልኩ ያለው ጠበቃ ልሆን አይደለም ስሜን አይመለከተኝም። ጉዳዩ ከፍራውል እንጂ ከዮኒ ማኛ ጋር አይደለም። ጉዳዩ ከፍራውል እንጂ ከተሙ ጋር አይደለም እያልኩ ነው ያለው። ገባ? አውጣና ተናገር አላለችኝም። ፊት ለፊት አቅርበን አላለችኝም እያልኩ ካለች እዚህ ጋር አለ ትናገር እንደፈለገች ይውታል። እኔ እንደዚህ ላድርገው ይላችሁ ቴዲ ተምር አንዴ ተምር ይገባኛል። ተምር ለምን አረኑ ለምን እንዳለ እኔ አውቄ ነው ማፍንሽ ለመሰለሽ አንደኛ ንግግር አትችልም። አንድ ጊዜ እያበላሸሽ ነው አንቺ ወይ አላበላሽም አንድ ጊዜ ቴምር አነጋልንገር አንቺ ግን በጣም እንዳልናገር እያፈናችሁ ነው። አንደኛ አዳምጪ ይኸውልሽ አንቺ የምትናገሪበት ነገር የለም። የዚህ ትራክ ባክግራውንድ ራሱ እኛን ያወጣ ነው። አንቺ የምታውቂው ነገር የለም። ስለዚህ ያልኩሽ እኮ ልትናገሪ ማትሽም በቃ ጉዳይሽን ወደ ህዝብ አቀርበሽዋል። እኛ ገብተንበታል። ገብቶሻል። ዝም በይ
ስለዚህ ትራክ ጉዳይ አንቺ አውጥተሻል ባክግራውንዱ እኔ አይደል ላኩልሽ አውጥቼ ስለዚህ ዝም በይ በቃ እኛ መተንበታል በግድ ተገፍተን ገብተንበታል እኔ ለዮኒ አንድ ጥያቄ አለኝ ዮኒ ጉዳዩ እንደተከታተልከው ጉዳዩ እንደሰማኸው አሁን የትራኩን ባክግራውንድ እንዳለ ፑል አውት ስናረጋው ከኦክሽን ተገዛን የተባለው ትራኩ አይደል በኦክሽን በራፍ ላይ አልፎ አያውቅም ትራኩ ሁለተኛ ደግሞ ትራኩ 3 ኦነር ነው መኖር የሚገባው ዮኒ በፌደራል ሲስተም ፑል አውት አድርገነው 2 ኦነር ነው ያለው ሶስተኛ ነገር ልዘግብ ዮኒ ይሄ ትራክ ምንም አይነት የታክስ ክሬዲት የለውም በገቨርንመንት ሲስተም እኛ ይዋችን አይደለም ከገቨርንመንት ሲስተም ካፍለን ነው ፑል አውት ያደረግነው ስለዚህ ጉዳይ እንደምታቀው እንደሰማኸው እንደተከታተልከው እንደዚህ አይነት ነገሮች ውሸት ሆኖ ስታገኛቸው እንደተጽኖ ፈጣሪ እና ጉዳዩ እንደምታቀው አንተ ምን አይነት አስተያየት አለ እውነተኛ ከሆነ ደውልለት አውራው ይምጣ ህዝብ ፊት ይመስክር ህዝብ ፊት ይሄንን ነገር ይናገርሱ ገብቷል ናግባ ተነጋገር በል ተይደ ና ይሄ ነገር እውነት ነው ካለ ምክንያቱም ሰምቻለሁ በደም ኮክሽን የገዛው ኮክሽን ገዝቶ እንደሸጠላት ነው ማቀው ቴድም የሚያቀው እዚህ ጋር መጥቶ ሲናገር ምናቀው ኮክሽን እንደተገዛ ነው ኮክሽን ያልተገዛ መሆኑ አይደለም የሚባል ከሆነ ራሱ ይምጣና እዚህ ጋር ይጠይቅ ዮኒ የኖርዝ ካሮላይና የሞተርና ቬክል ዲፓርትመንት ያወጣውን ዶክመንት በቴሌፎን አሁን ቴክስት አድርጌ ልክላለሁ የፌደራል ነው ማለት ይሄ እንትና አለ ጨቡዲ አለ ለምለም ማለት አይደለም ትክክል አሜሪካን ሀገር ዶክመንት ፊት ለፊት የምታገኘው ነው ስለዚህ ይሄ የፌደራል ዶክመንት ብለን ካመጣ ነው እኛ ራሱ እንከሰስበታለን ታውቃለህ ቦሽት ሆነ ስለዚህ ያን ነገር እልክልሃለሁ ቴዲ ኦሬዲ ደርሶታል እልክልሃለሁ በውስጥ ኤቭሪቲንግ ትራኩ በምን አይነት ማኑፋክቸሪንግ እንደተሰራ አሰራሩ ምን አይነት ሲስተም እንዳለው አሰራሩ ጀምሮ እስከ መጨረሻው የት እንዳለ ትራኩ መጨረሻው የት እንዳለ ታውቃለህ ዮኒ ጆርጂያን ያለው ትራኩ እየሰሙ ነው አንዴ ጆርጂያን ያለው ስለዚህ ይሄ ሁላ ባክግራውንድ ወጥቷል እዚህ የተሰጠን ዶክመንትና የትራኩ ባክግራውንድ የሚገናኝ ነገር የለው ስለዚህ እንደ አንድ ተጽኖ ፈጣሪ ወይ እንደ አንድ ይሄ ጉዳይ እንደሰማኸውና ያለውን ኢንፎርሜሽን ተሰጠ እንደ አንድ አክቲቪስት ጧት እሷን ይሄ ፐርሰናሊ የምታደርገው ነገር ተው ሪያሊቲ ነገ ጧትም እኔ ችግር ካጋጠመኝ ይመጣሉ አንተ ጋር ፍርድ ፈልጊ ስለዚህ በዚህ ምን አስተያየት አለ ጧት እሷን እኔ ይሄንን ማለት ፈልገው በዚህ ማብሰኑልኝ ትክክል አይደለም በታችን ላይ መጭበርበር ከተሰራ ማናችንም አንፋታው ግልጽ አድርጌ ነው ማለት ይሄን ነገር ምን ማድረግ ትችላለች እሷ መክሰስ ትችላለች ገብቷል አሁን ያሸጠልኝ በዚህ ነው ብላ ይሄ ማስረጃ ይዛ ፍርድ ቤት ሄዳ በደንብ አድርጋ መክሰስ ትችላለች ያለ ምንም ጥያቄ የሌለው የሚያስፈልገው ተበላው እያለ ነበር የምታወራው እሷ በመረጃ አይደለም የምታወራው ነበር አሁን ግን መረጃው ከተያዘ መረጃው ከወጣ እሱ የተባለውና የተደረገው በህጋዊ መንገድ እናንተ በመታቆት ከሆነ ዶክመንቱ ትክክለኛ ከሆነ እሱን አጣብቃ ይዛ ከዚህ ጋር መዳረክ ሳይሆን ይዛ ሄዳ ከሳ ብሯን ሙሉ መቀበል ትችላለች ሙሉውን ነው አሁን ላይ ገብተን ማውራት አትችልም ያለውበትን ቦታ አይመችም እንደገና ሌላ ቦታ ነኝ ያለውበትን ቦታ አይመችም ግን ማደርግላችሁ ራሱ ኦፕሽኖቹ ጋር ሄጄ እዛው ላይቭ በቲክታክ አድርጌ አገናኛችሁና ፕሪንት አድርጎ ቪ ነምበሩን አውጥቶ ስንት እንደተገዛ ማን እንደገዛው ትራኩ በስንት እንደተሸጠ ኤቭሪቲንግ ዲቴል ያሳያችኋል ይሄ የሰው ስም ለማጥፋት ይሄን ሁሉ መሯሯጥ ጥሩ አይደለም እኔ ለህዝቡ ስል ለማን ብዬ ሳይሆን ለህዝቡ ስል ነው ለኔ ግን በህግ እንትን ይጠቅመኛል ማህሪም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄዶ እኔም ፈርዘርቼ እንትን አደርግላቸዋለሁ ላይቭ ላይ ሌዮኒም ስል ማለት ነው ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸዋላችሁ እኔ ከሎየሬ ጋር ሄዳለሁ ሎየሬን ይዤ ሄዳለሁ ኦልሬዲ መስመር ስለያዘ እኔ ላይቭ ከፍትና ራሱ በይሄ ትራክ በዚህ ጊዜ የተገዛ ቪን ነምበሩ ይሄ ነው ኢንቮይሱ ለኔ መላክ አትችልም ወይ ለዮኒ ወይ ለማሪ ከፍቼ ቁጭ ማድረግላችሁ ወይ ለዮኒ ወይ ለማሪ መላክ አይቻልም እኔ ከዚህ ጣጣ ውስጥ አውጡኝ በጌታ ቴዶዬ ለአንተ የላክልህ ከአንተ ጋር ይጨርስ አንተ ስለያዝከው ታንክ ዩ ማሪ ምን ስለሆነ ነው መልከለት እኔ አሁን እያልኩ ያለው ለዮኒ ስል እየተሰደበ ስለሆነ ሄጄ
ከፍትና ላይቭ ከፍትና ጆይን አድርገን ላይቭ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲን ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል ከናንተ ነው የተገዛው መች ነው የተገዛው ሪሲቱን ፕሪንት ማድረግ ትችላላችሁ እዛው ፕሪንት አድርገው ይሄው በዚህ ያክል ዋጋ ነው የተገዛው ከኛ ነው የተገዛው የገዛው ከሌ ነው ብለው ነጮቹ እንግዲህ እንደ ምስክርነትም ይያዛሉ ማለት ነው ከዛ እሱ ጋር መጨረስ ነው አሁን ግን እንደፈለጉ ማውራት ይችላሉ ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካለለ ግን ኖቬምበር 6 ጨረታ አለ ኖቬምበር 6 ኦኬ ሶ አሁን የወጣው ዶክመንት ላይ ግን ምንም የኦፕሽን ሂስትሪ የለውም ይላል ሶ እነዚህን እነሱ የፈለጉትን ማውጣት ይችላሉ የፈለጉትን ማውጣት ይችላሉ እሱ የፈለጉትን ማውጣት ይችላሉ ትራኩ እኔ ዌብሳይት ከዌብሳይቱ ላይ እኮ ይሄ የሚሰራ እኮ አይደል የታይለር ማርቲን ዌብሳይት እኮ ነው የላኩልህ አካውንት እኮ ነው እሱ ማንም ከፍቶ ማያው እኮ ነው የላኩልህ አንተ ባላንስ ዳርገህ ከሄድክ ማለት ነው ስለዚህ የፈለጉትን ማለት ይችላሉ እነሱ እንደዚህ ማውጣተናል እንደዚህ አውጥተናል በዛ ወርደናል ማለት ይችላሉ ጥሩ ነው እሱ ማለታቸው ግን አሁን እኔ ማደርግላችሁ እዛ ስለሚሄድ ሌላ ትራክ ማስገባት ስለሚሄድ ላይቭ ከፍትና ነጮቹን ራሳቸውን ትጠይቃላችሁ አይመስልም ምክንያቱም ዲለር መኪና ሲገዛ ወደ ራሱ ስም ያዞር አይደለም ይገዛው ጨረታው ይገዛል ከዛ በኋላ ይቀመጣል ዶክመንት የመጨረሻ ጥያቄ ይላል የመጨረሻ ጥያቄ አሁን እዛ ፕሮሰስ ውስጥ ከምትገባ ኢንቮይሱን ብቻ ወይ ለዮኒ ወይ ለማሃሪ ወይ ለኔ ለምንድነው ማትልከው የሚል ጥያቄ ይነሳል አይወለ አጠቃላይ ኢንጀነራል ለመዝጋት ነው ኢንጀነራል ለኔም ፈልጌው ነው የህግ አካሄድ ላይ ስላለው ነው ፈልጌው ነው ለኔም ይጠቅመኛል አንደኛ እኔ ባወጣው አይ ውሸት ነው የምትሉት ውሸት ነው ሰርቶት ነው ልክ አይደለም ነው የምትሉት ዋናውን እንኳን ልኬላችሁ ያላመናችሁ ራሳቸው ከኮምፒውተራቸው ላይ ፕሪንት አድርገው አይናችሁ እያየ ፕሪንት አድርገው ደረሰኙ ለምክንያቱም ፋይል ስላላቸው ፕሪንት አድርገው አውጥተው ትራኩን ከነሱ መገዛቱን ተናግረው በስንት ብር እንደተገዛ ነግሯችሁ ከዛ በኋላ እኔ ለራሴ ስለምፈልግ ነው ኦኬ ሶ ይሄ የሚሆነው መቼ ነው ሰኞ ደውልልኝ ሰኞ ዕለት ክፍት ከሆኑ ሰኞ ዕለት እናደርግ ካልሆነ ግን ኖቬምበር 6 ጨረታ አለ ነው አይ እኔ ከዚህ በኋላ አልደውልም ዛሬ እንቋጨውና አንተ ላይቭ ገብተህ ወይ በዮኒ ወይ ባንዱ ታሳያቸዋለህ እኔንም ከጠራችሁ የዛን ጊዜ መጥቼ አብረን እንታደም ነው ቴዶ የኔም ፍታይ በመድኃኒዓለም በቃ እሺ ያን አንተ ታደርጋለህ እኔ በዚህ ጉዳይ አልፈልግም የፈለጉትን እነሱ ይባሉ እኔ ነኝ የተሰደብኩት በራሱ ላይ ራሳቸው ይፋለጡ አይመለከተኝም ቆይ የሶሻል ሚዲያ ተጽዕኖ ፈጣሪዎችማ እኮ እንደዚህ አይነት ነገሮች ሲፈጠሩ ያስፈልጋሉ እኮ አንደርስታንድ አደረኩ ግን ምን መሰለህ ሌላ አሁን ለምሳሌ ፍራይል ጓደኛዬ አንዴ ማሪ ትጨርሳለህ ቴዶ ጓደኛዬ ማሪ ጓደኛዬ ሌሎችም አሉ ጓደኞች ከሆነ ሰው ጋር ስለተጣሉ ብቻ አብረ መወቀጥ የለብንም ቋንዴ ነገር ያወራሉ አንዴ ፍራው አንዴ ቆይ እሺ አንተ ስለሆንክ ጉዳዩን የጀመርከው ትጠይቀዋለህ ሰውዬው በራስ እኔ ክፍት አድርጌ አገናኝቼ ራሱን ጠይቀዋለህ ይሄ ቪል ነምበር ሳት መች ነው የተገዛው በስንት ብር ነው የተገዛው ማን ነው የገዛው ችግር የለውም መሀሪ ስላለ እኔ ሰኞ አይመቸኝም መሀሪ ስላለ ቴዲ ምን አለ መሰለህ አንድ ፖይንት እዚህ ላይ ያዝልኝ እሺ በቃ በቃላ አንፈልግም በዶኩሜንት ለመሰለህ እንደዛ ከሆነ ይሄ የፌደራል መንግስት ያወጣው ባክግራውንድ ስታት ከሆነ እኛ በኤቪደንስ ነው የምፈልገው ከኦክሽኑ አለበለዛ ኦክሽኑ ከሰጠ ፌደራሉና ኦክሽኑ እኛ እናገናኛቸዋለን እኛ እኮ ችግር የለብንም ማን ነው ወንጀለኛ ገብቷል ኦክሽኑ ወንጀለኛ ወይ ፌደራሉ ወንጀለኛ እኛ ሁለቱን ጠይቃለን ስለዚህ በቃል አንፈልግም በዶኩሜንት ከዛ ይውጣና ይምጣ ያን አያይዘንኛ ኖርዝ ካሮላይና ዚቻርድ ገብቷል ሞተር ኤንድ ቬሂክል ፌደራል እዛ ነው ስለዚህ ይሄ ተሽጧል እናንተ የሰጣችሁን ባክግራውንድ ደግሞ ይሄ ነው ስለዚህ እናንተ ናችሁ ሁሉ አሜሪካ ላይ አለ እንዴ ያለው ታይለር ማርቲን ለገዡ ለባለቤቱ ነው መረጃ አሁን እኮ እዚህ ጋር አይደለም መኪናው ተገዛበት የተባለበት ቦታም እኮ ተደውሏል ስለዚህ ዋና ነገር ለምን ነው አሰማንጂ ለምን ነው ኦነር የተባለው እስኪ ንገረኝ ለምን ነው ኦነር ለምን ነው ማግኘት ሃርድ ኮፒ ኦነር ነው መሆን የሚገባው ገብቷል ለምን ነው ኦነር የሆነው ኦኬ ሃርድ ኮፒው አለ እኔ ወደ ህግ ስላያያዝኩት ነው ማላሳያ ፍራውልን ጠይቀው እኔ ማቀው ስለ ትራክ ታሪክ ለማግኘት አስፋይን እሱ
ሁለት ቱ ኦነር ትሪ ኦነር ነው መሆን የሚገባው እሱ እቺ ሲገባበት ለምን ቱ ኦነር የሆነው ለምን እሱ ስም ዛለ የሌለው ቱ ኦነር ለምንድን ነው የሆነው መሆን የነበረበት አንድ የካምፓኒ ስም ነው እንጂ ያለው ኦነር አለ እሱ ህግ ጋር ጠይቀዋል በህግ ጠይቀዋል anyway ምን አለ መሰለ ይኸውልህ ህግ ላይ ከሄድን ወዳ ስለከፈለች ይኸውልህ ምንም ማድረግ አይቻልም ወዳ ስለከፈለች የማግኘት አንገር ልንገር እቺ ሞባይል የ500 ብር ሆና 3000 እኔ ከገዛዋትኝ አንተ ተጠያቂ ልትሆን አትችልም ግን ሪያሊቲው ይኸውልህ መኪናው የተገዛበት የተባለውና ዋጋው አንድ አይደለም ተገዛበት ከተባለው ቦታ አይደለም ሁሉ ነገር ፑል አውት አደረገን አሁን ይኸውልህ ፊራ አይ ዶንት ኬር ማለት ይችላል ማንም ህግም አይጠይቆም እኮ ህግ ላይ እኮ አይከድም ግን ፌር ነገር አይደለም የተሰራው ነው ለምሳሌ እሱ ያለው ቀጣ ቀጣ ነው አሁን ይኸውልህ ቆይ የኔ ጥያቄ ቀላል ጥያቄ ቆይ የኔ እውነት ከሆነና ማግኘት ዶንት ቢ ኢሞሽን ገብቷል ሰው ይኸውልህ ከኛ የተሻልክ ነው ብሎ ስለሚያስቡ ያንተን ስም ያነሳው ቪዲዮ ላይ ተቻለው ግን ዳልኩ ገብቷል ማሪ እኔን የተባልኩት ናና ዮኒ ማኛ ዳኝን አደባባይ አውጣን እንድነጋገር አልተባልኩ የአማደር ሳንዛዋን ግን የሆነ ሰው ገብቷል የሆነ ሰው አንተ ላይ ተውላይ ይሄን ያለ ነው ማሪ ፈጣሪ ስለሆንኩ በሌላ በቂ ደቂቃ አስታችኋለሁ አሁን እኮ ትልቁን አጀንዳ ትተን ወደ ጎንዮሽ እንድንገባ የምታደርገን ቴምር ናት ቴምር ንግግር አትችልም ተረዷት ለዛ ነው በተናንሽ ነገሮች አየሩን ቢዚ የምታደርገው ቴምር ሚውት አድርገሽ ተቀመጫ አንቺ መጨረሻ ላይ ትናገራለሽ አሁን ፍራውል የሚናገረው ምንድነው መሰላችሁ ሃርድ ኮፒን ካሳዩዋችሁ እኔ አደባባይ ላይ ስለጠፋ ቴምርም ማህሪም ይቅርታ ይጠይቁኛሉ what እኔ የሳንቶ እኔ በፈለክበት ህግ ጠርዝ መሄድ ይችላል የፌደራል ዶክመንት ነው ያለኝ እኔ ፌደራሉ ይቅርታ የሚጠይቀው ሆነ ይጠይቃል አለበለዚያ አንተንም ፌደራሉ ምን ይከሳቸዋል አንተ ይኸውልህ ባደረከው ነገር ፌደራሉ ሮንግ ኢንፎርሜሽን በመስጠቱ እኔ ከሳቸዋለሁ እኔ በፈለክበት ህግ መሄድ ይችላል ለምን ካልከኝ በመኖርበት ህግ ይትዝነትን ተጠቅሜ ነው ፑል አውት ያደረኩት ይኸውልህ እኔ ማሪቶን ይቅርታ ጠይቃለሁ ብለህ አታስብ እኔ አየለ ከበደ ብያ ለመጣው ነው የፌደራል ዶክመንት ነው ያወጣሁት ቆይ የኔ የመጨረሻ ጥያቄ ላንዴና ለመጨረሻ ጊዜ ይሄን ጉዳይ ለመዝጋት አሁን ይሄን ጉዳይ ለመዝጋት ቀላሉ ነገር የተገዛበት ኢንቮይስ ይሄውና ተብሎ ለምንድነው ማን ነው በቃ ከዛ በኋላ እኔ ላይቭን ዘጋዋለሁ የተገዛበትን እናያለን እዛ ጋር ምን እኛ ምን ወሰኑ ነው ሳይከዛ ነው አንተ ነው የምጠይቀው እኔ ፍርድ ቤት ነው የምዘጋው እንጂ እዚህ አታሳይም ፍርድ ቤት ነው የምዘጋው ለእናንተ ለማሳየት ከራሳቸው ፕሪንት አድርገህ ነው የምታየው ራሳቸው ፕሪንት አድርገው ይሰጣሉ ራሳቸው ለዛ ነው ሲሄድ ራሱ ሰውየው ራሱ ታይለር ማርቲን እኔ ስለመግዛቴና ራሱ ከዛ ስለመገዛቱ ፕሪንት አድርጎ ይሰጣል እኔ ግን የምዘጋው ፍርድ ቤት ላይ ነው ኦኬ ስለዚህ እዚህ ጋር የወጣው ከፌደራል የወጣው ወረቀት ላይ የኦክሽን ሂስትሪ የለውም ይላል ሁለት ኦነር ነው ያለው ነው የሚለው አንደኛው የመጀመሪያ ኦነር ነው ሁለተኛው ቴምር ናት ስለዚህ አንተ እዚህ ላይ ፌደራል ያወጣው ወረቀት ላይ ኦክሽን ሂስትሪ ባይኖርም ኦክሽን ላይ አለ ከዛ ገብቶ የወጣ ነው የምትለው ከማርቲን ቴለር እኔ የገዛሁት ከኦክሽን ነው ኦኬ እንደዛ ነው ታይለር ማርቲን ነው ኢንቮይስ አለ የሰርቪስ የተደረገበት አለ ትራንስፖርት የተደረገበት አለ ኤቭሪቲንግ አለ ግን ወደ ህግ ላይ ስላለ እያንዳንዱ ቪዲዮዎች ትራንስሌት እየተደረጉ ስለሆነ ዛቻ ስላለ ቤት አቃጥላለሁ መኪና አቃጥላለሁ ዛቻዎች ስላሉ እነሱ ሁሉ ተጨማሪ ስላለበት ነው እነሱ ሲያልቁ እሷ መጣ መስከረትበታለች ማለት ነው የነፍስ ግድያም ያለበት ጉዳይ እየደረሰ ነው እሺ ስለዚህ በፍርድ ቤት ነው የምታሳየው እንጂ አሁን ለአድማጭ ተመልካች አታሳየው ቴዲ አንድ ጥያቄ ጠይቀኝ ነበር እኔ ማሪ ሌላ ሰዓት ለማስገባት ስለሚሄድ ቢሮ ላይ ካሉ ላይቭ ከፍቼ አንተንም ጠርቼ አሁን ያሉ ሰዎችን መጥተው ቁጭ ብለው ራሳቸው ይሰጣሉ ይሄ ቢል ነምበሩን ያዘው ይታወቁ ይሄ ቢል ነምበር መች ነበር የተሸጠው ትራፉ ለማን የተሸጠው ደረሰኛው አለው እስኪ ፕሪንት አድርጋችሁ ያሳዩዋቸዋል ከነሱ ማለት ነው ለምን እኔ ኦሬዲ የህግ ላይ የራሴን እጠይቃለሁ እናንተ ደግሞ እዚህ ጋር ኩል ፍራውል አሁን ይሄ በሁሉም ነገር እንስማማለን ኤክሰፕት ካንዱ በቀር ቶታል ኦነር 2 ነው ያለው አክሲደንት 3 ነው ያለው ዴታ ዲቴል ሂስትሪ 26 ሪኮርዶች አሉት በ26ቱ ምን ሁሉም ነገር ያለው ነው ይሄ ከፌደራል የወጣ ወረቀት ላይ ነው ቆይ ከፌደራል የወጣ ወረቀት ላይ ነው እኮ የሷ ነው ሂስትሪ እሷ ጋር ነው ሂስትሪ ያለው እኮ የኔ 2 ነው ያለው ይሄ አሁን 2 ነው ይጋ ያለው እኔ ላውራ አንቺ ቆይ ወይ እቺ ልጅ እናስወርዳት ነው የራሷን ኬዝ ይዘን እኮ ያጨመላለቀችው ነው እኮ መዳለ
ቆይ ለጅባ ቴምራው አውጪዋ አውጪው ሰጥሻለሁ ይገባኛል። አሁን እዚህ ጋር ሁለት ኦነር አለው። የመጀመሪያው ገዢና ሁለተኛዋ ገዢ ተምር ናት። 3 አክሲደንት አለው። ተምርም ታውቀዋለች፣ አንተም ታውቀዋለህ። 26 ሪከርዶች አሉት። ኦክሽን ላይ ስትመጣ ግን ኦክሽን ላይ ስትመጣ ፍራውድ ኦክሽን ላይ ስትመጣ ነን ይላል። የኦክሽን ሂስትሪ የለው ቴዲ ኦክሽን ሂስትሪ የለውም ሳይሆን እኔ በኮንፊደንስ የማወራው ትራኩን የገዛሁት ልኬላ ለምን ከፍታ አታሳይም? የላኩልን ቪዲዮ እሺ፣ ለምሳሌ ይታለ እዚህ ጋር ማሪጋም ልኬለታለሁ። ያ እሱ እኮ ስክሪን ሪከርድ ላይ በቮይስ ያወራው ነው አይደል እኮ። ታዲያ ስክሪን ሪከርድ ማለት ከራሴ አካውንት ላይ ከፍቼ ታይለር ማርቲን እሱ እኮ ያኮ ማለት እኮ እንትን አለ። ኦኬ ህዝቡ እኮ እያለ ያለው ፍራው ህዝቡ እያለ ያለው እኮ ስክሪን ሪከርድ ከኦክሽን ወይም ደግሞ ከዌብሳይት ላይ ሳይሆን አክቹዋሊ የሆነውን ሃርድ ኮፒ ከኦክሽን ወይም ደግሞ ትራኩን የገዛበትን ደረሰኝ አሳየን ነው እያለ ያለው። እሱን እኮ ነው ደረሰኙን ራሳቸው ፕሪንት አድርጎ እንዲሰጡ ፍራው ሰርተውት ነው የላከው እንዳትሉ ራሳቸው ጋር ሄጄ ፕሪንት አድርጎ ይሰጧቸዋል። ያንን ነው እድል የሰጧችሁ ለአንድና ለመጨረሻ ጊዜ ዝም እንድትሉ የራሳችሁ በዚህ በሶሻል ሚዲያ ላይ ያለው በህግ ያለውን እኔ ኦልሬዲ ቀጠሮ የተሰጠበት ስለሆነ እዛ ላይ እንዘጋለን እናሷን። ግን የዚህ የሶሻል ሚዲያውን ግን ለማለት ራሳቸው ነጮቹ ለምን አንልም እያሉ ነው ህዝቡ። አንልም ችግር የለም ነጮቹ ራሳቸው እኔ ላይቭ ከፍትና ላይቭ ከፍቼ በአካውንቴ ላይቭ ከፍቼ ከዛ በኋላ ነጮቹን ቪን ነምበሩን ትጠይቃላችሁ። አንድ ይሄ ትራክ እናንተ ጋር ነው የተሸጠው፣ መች ነው የተሸጠው፣ ኢንቮይሱን አሳዩ ስትሉ ፕሪንት አድርገው ከራሳቸው ሂስትሪ ላይ ፕሪንት አድርገው ይኸው በዚህ ያክል ዋጋ ነው የተገዛው፣ በዚህ ያክል ዋጋ ማን ያሸነፈው ሲባል የኔን ስም ይጠቅሳል። የኔን ስም ሲጠቅስ ለምንድን ነው የፍራውን ስም እዛ ውስጥ ያልገባ ሲባል ዲለር ነው፣ እኔ ዲለር ነው። ኦኬ እንደዛ ከሆነ ታክሱ ከኦክሽን ሲገዛ ታክስ የከፈለበትን የፌደራል ታክስ የከፈለበትን አሳየን ብለው ኦኬ ታይትል አለው። በዛ ታይትል መሰረት ታክስ የከፈልክበትን የፌደራል ወረቀት ማሳየት ትችላለህ። ኮሜንቱ ላይ የታክስ ባክግራውንድ የለውም መኪናው። እሱን ፍርድ ቤት ሂድና ፍርድ ቤት ጠይቀኝ፣ በዛ መልስ እሰጥልሃለሁ። ወይ ደግሞ አይሬስ ሂድና አልከፈለም ብለህ ለአይሬስ ደውለህ ንገራቸው። ፌደራል ሲስተም ላይ ሆኖ ፑል-አውት ያደረግነው ፌደራል ሲስተሙ የታክስ ባክግራውንድ የለውም፣ ትራኩ የለውም፣ ዚሮ ነን የሚለው አይተዋል። ቴዲ ታክስ ባክግራውንድ የለውም ከተባለ የአሜሪካ መንግስት ወንጀለኛ ነው ብለህ ከሰሰዋል። እኔን አለ። ኦኬ ስለዚህ ምንም እንኳን ከፌደራል ፕሪንት ተደርጎ በወጣው ወረቀት ላይ የኦክሽን ሂስትሪ የለውም ተብሎ ቢጻፍም እኔ ውሸት ነው፣ 100% ውሸት ከፌደራል ኦክሽን ቴዲ ቃል ብገባልህ ልንገርህ፣ የኦክሽን ሂስትሪ የለውም። ይሄ ትራክ የኦክሽን ሂስትሪ ከሌለው ለቴምር 50 ሺህ ብር ሰጣታለሁ። ከሌለው አንድ ጊዜ ድገሙ ይመዝገብልን። ሂስትሪ ከሌለው ትራኩ ኦክሽን ላይ ካልገባ ከኦክሽን ካልተገዛ ትራኩ በዚህ በራሴ ስም በእግዚአብሔር ስም 50 ሺህ ብር 1-2 ብዬ ሰጣታለሁ ያለ ክርክር ያለ ምንም። 11 ሺህ ሰዎች ሰምታችኋል። ይሄ ትራክ ኦክሽን ሂስትሪ ከሌለው ለተምር $50,000 ሰጣታለሁ ብሎ የስ ይሄ ቃል ነው። አዎ ተፋጠጥ። እሺ እነ ማህሪም በሚሄዱበት መንገድ ሁላችንም በምንሄድበት መንገድ እንሄዳለን። እኔ እንደሚያሳየኝ ዶክመንት እዚህ ጋር ትምህርት ትንሽ ትሰጠናለች ለኔና ለማህሪ ይሄ ታሪክ ለቴዲ ይሄ ከሆነ ለእናንተ ይኸውልህ የፈለገው የሚገባችሁ ነገር እኔ ምንም አልፈልግም። ለምሳሌ እኔ ራስ ይኸውልህ ታውቃችኋል የቴክሳስ ልጆች ለምሳሌ ጉግል አለ። አንዴ ሰማኝ ጉግል አለ። ስልክ አለ እዚህ ፊት ለፊት ላይ ኮምፒውተር አለ። ምን ጉግል አለ? ኦኬ ታይለር ማርቲን ኦክሽን በልና ጉግል አለ። አድርጌያለሁ። እሱን እኮ ጨርሻለሁ። ኦኬ ጉግል ስታደርግ ከዛ በኋላ መች ነው ይላል። የኦክሽን ዴቱ መች ነው ይላል። ምን ስንት ቀን አለ? ሱሲት የሚለው ላይ ትራኩ ራሱ የ2019 ትራክ ነው የተሸጠው። 2000 እሱን አለ። እሱን ትራክተውና የኦክሽን ዴት ቀን አላቸው በየሀገሩ። ቀጣይ ወር ላይ የት ነው ይላል። እሱን አላየሁም። ምንድን ነው የሚለው? እሱ ታይለር ማርቲን ብለህ ግባ። ገባኝ። አይ እሱ ምን አሁን ከምናወራው ጋር ምን ያገናኘዋል ብዬ ነው። በዛ ጊዜ ለመሄድ ነው። ልክ እዛ ሲሄድ ቢሮቸው ላይ የሚኖሩበት ቀን አለ። አንዳንድ ቀን ትራክ ነው የምታስገባው። እኔ ሰኞ ዕለት ትራክ ለማስገባት ስለሚሄድ ሄጄ አያለው ካሉ ሳይሆን እርግጡን ነገር አንተ አይተህ የቀኑ ኖቨምበር 6 አሉ።
ስለዚህ ቆይ ኖቨምበር 6 ሄደ ኦክሽን ቪን ነምበር ሰታቸው ይሄን ትራክ ከናንተ ነው የገዛውት ከናንተ እንደገዛው እኔ አይደለም መላቸው ለዛው ቴዲ ላይቭ ከፍትና እነግራቸውና እኔ ላይቭ ከፍትና አንተ ለምትጠይቃቸው ራሱ ቪን ነምበሩን ተነግራቸዋለህ ይሄ ትራክ ከናንተ ነው ወይ የተገዛው ኦክሽን ነው ወይ የኦክሽን ዴቱ መች ነው ትላቸዋል ኖ ህዝቡ ፕሪንትድ የሆነ ሃርድ ኮፒ ይፈልጋል አሁን በቃል ቨርባል ይሄን ነገር አንቀበልም ቴዲ እኛ ዶክመንት ነው የምንፈልገው በቃል ዛሬ ካለ እዛ ጋር መጥቶ አላልኩም ሊባል ይችላል ስለዚህ እኛ የምንፈልገው ኦክሽኑም ይሁን የሸጡት ካምፓኒም ይሁን ይሄን ነገር ሪስፖንሲቢሊቲ ወስዶ የሚሰጡ ከሆነ ኮፒ አድርገው የሱን ፋይል ይስጡት ከዛ በኋላ ሁለቱን አያይዘን እኛ ወደ ገቨርንመንት እንሄዳለን ገቨርንመንት ነው ሌባ እነሱ ናቸው ሌቦች ፊራም ነፃ ይወጣል እሷም ነፃ ትወጣለች ሁለቱን አያይዛለን ከኦክሽን የሚወጣውን ወረቀት ይዝና ይሄ ፌደራል የወጣበት ወረቀት ጋር ይሄ መኪና ኦክሽን ውስጥ ገብቶ ሳለ ከኦክሽን በጨረታ ተገዝቶ ሳለ እንደምን እናንተ እዚህ ፋይል ውስጥ ሪከርድ አላደረጋችሁም ብላችሁ ጠይቃላችሁ የዛን ጊዜ ራሳቸውን ኢንቨስቲጌሽን ያደርጋሉ ሶ አሁን ምንድነው ኢንቨስቲጌት ተደርጎ ይሄ መኪና ኦክሽን እንዳልገባ ከተረጋገጠ አድማጮቼ ክብራትና ክብራት እኔ ባለኝ ዶክመንት ይሄ መኪና ኦክሽን ውስጥ አልገባም ወይም እንደገባ አሳየኝም ፍራውል የሚለው ተሳስተዋል ኦክሽን ውስጥ እንደገባ አሳያቸዋለሁ ላይቭ ገብቼ ይሄ መኪና ኦክሽን ውስጥ እንደገባ ዶክመንት አምጥቼ አሳያቸዋለሁ ካልሆነ 50,000 ብር ለቴምር ሰጣለሁ ይቅርታም ጠይቃለሁ ብሏል ስለዚህ በዚህ እንዴ ነው ተስማማላችሁ በዚህ ተስማማለች ቴምር ዋናው እሷ ስለሆነች ቴምር በዚህ ላይ መልስ እኔ እሷ የራሷ ጉዳይ ነው ጉዳዩ ለተቀበል 50,000 ብር በቂ አይደለም እንደዛ ከሆነ በትክክል ትራኩ የዛን ጊዜ የተገዛው ዋጋ ፑሎቨር ተደርጎ ቀሪ ገንዘቡ መመለስ አለበት ኦኬ ስለዚህ ከተገዛ ይኸውልህ 70,000 ከተገዛ ኦልሞስት 99,000 መመለስ አለበት ኦኬ ማህሪ የሚለው ቆይ ቴምር በዚህ ላይ አስተያየት ትስጣሽ ማህሪ የሚለው ተምር አሁን ወደ ጉዳዩ ግለሰቦችን ምናምን ተይና ጉዳዩ ላይ አተኩሪ ተምር ደቂቃ አንቺ ነው እኔ ባልይዝሽ አንቺ ብዙ ነገር አበላሽተሽ ነበር እሺ ተምር ኦኬ እኔ አላበላሽም ቆይ አንዴ ላውራስ ቆይ የማህሪ ጥያቄ ወደ አንተ አቃ እሺ ምንድነው አንቺ ምትዩ ኦኬ ቴዳ ምን መሰለህ አሁን 50,000 ሰጣታሉ ምናምን አይውልክ አሁን ራሱ ጠይቀው $167,000 ነው ወይ የገዛው በልና ጠይቀው ያንን ኢንቮይስ ነው ወይ የሚያሳየን ሰዎቹስ ያንን ገዝቷል ያን ነው የሚያሳየው 167,000 ያን ነው የምታሳየናል ጠይቀው ፍራው የገዛበትን 167,000 እሱ ነው የምታሳየን እንዳለ ኢንቮይሶቹ እኛ ነው እዚካ ራሱ ስንት እንደተገዛ ሳይሆን 167,000 ነው የገዛው ብሏል እሱን ነው የምታሳየው 167,000 ነው ወይ የገዛው ብለ ጠይቅልኝ እሱን ነው የምፈልገው ዙሪያ ጥምጥም አትሄድ 1 ሚሊዮን ላሳይ በቀኑ ቀን ነው እንትን ምትለው እሺ ስለዚህ ያለውን ገንዘብ ትራኩን ገዛውበት ያለው ፐብሊክ ሪከርድ ነው ችግር የለውም አሁን እሱ የሚያደርገው ምንድነው ኦክሽን ይሄዳል ክብራትና ክብራን ግቡና ይሄን ነገር በሲሪየስ እናንተ የተከታተላችሁ ነው ኦክሽን ላይ ይሄድና ማሪ ግባ ብሮ ሃርድ ኮፒ ያመጣል በኦክሽን ውስጥ ያለፈ ትራክ መሆኑን ለህዝብ አሳያለሁ ብሏል የዛን ጊዜ በስንት እንደተገዛ ያሳየናል የዛን ጊዜ ፕራይሱ ማየት እንችላለን እኔ ብቻ ነው ማሳየው ራሱ ነጮቹ ኦክሽኖቹ ዋና ባለቤቶቹ ኦነሮቹ ናቸው ቁጭ ብለው የሚያወሯቸው